ሰላም እንዴት ናችሁ? በዛሬው ዕለት የምናየው እንግዲህ ሊሚትለስ ሞዴል ወይም በትምህርት ሂደታችን ወይም አካዳሚክ ጆርኒያችን የተሻለ ውጤት ለማምጣት ሶስት ኤሪያዎች ላይ ጂም ኩዊክ እንዳለ ሶስት ኤሪያዎች ላይ መስራት አለብን የሚለው አንደኛው ምንድነው ማይንድ ሴታችን ነው። ሁለተኛው ሞቲቬሽናችን ነው። ሶስተኛው ሜትድ ነው። በትምህርት ጥሩ ውጤት ለማምጣት ምን ያስፈልገናል? the first one is why ምን ያስፈልጋል? ማይንድ ሴታችን ሼፕ ማድረግ፣ ለትምህርት ያለን አመለካከት ምንድን ነው ጥሩ ማድረግ አለብን ማለት ነው አይደል? ሁሌም በትምህርት የተሻለ ውጤት ማምጣት እንደምንችል ወይም ትምህርት ተምረን ምንማረው ትምህርት ምንድነው ጥሩ የሆነ ደረጃ ያደርሰናል የሚለው ምንድነው ማይንድ ሴታችን ማስተካከል አለብን አይደል? ብዙ አትማርም ተምረህ ለውጥ አታመጣም የሚል አይነት ወይም ይሄን መማር አትችልም የሚል አይነት አስተሳሰብ ሳይሆን ጥሩ አስተሳሰብ መገንባት ያስፈልጋል። ጥሩ አመለካከት መገንባት፣ ለትምህርት ያለን አመለካከት ማስተካከል ያስፈልጋል። ማይንድ ሴታችን መስራት አለብን ማለት ነው አይደል? ወይም የተለያየ ቢሊፎች አሉ። እኔ ጎበዝ አይደለሁም፣ እኔ እንደዚህ አይደለሁም የሚለው ነገር ማስወገድ አለብን ማለት ነው አይደል? ሊሚቲንግ ቢሊፋችን ሪሞቭ ማድረግ አለብን ማለት ነው። እንዲሁ ደግሞ ራሳችን መማር እንደምንችል ሁሉም ነገር ከተማር ኢፈርትና ታይም ከሰጠነው መቻል እንደምንችል ያን ነገር ማሳካት እንደምንችል ማመን ያስፈልጋል ማለት ነው። በሁለተኛ ደረጃ ሞቲቬሽናችን ነው። ወይም ሞቲቬሽናችን ምንለው ደግሞ ምንድነው? ምክንያታችን ለምንማረው ትምህርት ምንድነው? አሁን ምንማር ለምንድን ነው? ምናነብ ለምንድን ነው? ያን ነገር ማወቅ አለብን። ያን ነገር ማስቀመጥ አለብን ማለት ነው አይደል? ሪዝኑ ምንድነው? ፐርሰናል ጎላችን ምንድነው? ፌረር ጎላችን ምንድነው? ወይም ፐርሰናል ግሮዛችን ምንድነው የሚለውን ነገር ማወቅ አለብን ማለት ነው አይደል? እነዚህ ስትራቴጂ እነዚህን ስፔሲፋይ ማድረግ ያስፈልገናል ማለት ነው። so the other one is reflect on your this the other one is I think በሶስተኛ ምንድነው ያልኩት so ስለዚህ ሞቲቬሽናችን ይሄ መሆን አለበት ማለት ነው። ፐርሰናል ኬሪየር ጎላችን ማወቅ አለብን። ሶስተኛ ደረጃ ማን ነው? ሜትድ ለመማር ምን ተጠቀማቸው የተለያየ ለማንበብ ሊሆን ይችላል። ለመማር ምን ተጠቀማቸው ሜትዶች ምን አይነት ናቸው? ሜትዳችን ለትምህርት እየተጠቀምን ያለ ሜትድ ምንድነው? አሪፍ ሜትድ ነው ወይ የሚለው ነገር ማወቅ አለብን ማለት ሜትዶች ምን ይመስላሉ የሚለው ነገር አሰስ ማድረግ ጥሩ ሜትዶች የመማር ሜትዶችን መጠቀም ያስፈልገናል ማለት ነው። ጥሩ ውጤት ጥሩ የትምህርት አካዳሚክ ፐርፎርማንስ እንዲኖረን ማለት ነው። so the other one is reflect on your current mindset and identify areas for improvement እንግዲህ እነዚህን ካለን ሶስት ኤሪያዎች በጣም መስተካከል አለባቸው። just ምናችን ማይንድ ሴታችን ሞቲቬሽናችን ሜትዳችን አሰስ ማድረግ አለብን። በትምህርታችን በአካዳሚክ ፐርፎርማንስ አካዳሚክ ጆርኒያችን የተሻለ ውጤት ለማምጣት የተሻለ ፐርፎርም ለማድረግ ጥሩ ውጤት ለመገንባት እነዚህ ሶስት ኤሪያዎች በጣም ወሳኝ ናቸው ካለን ምን ማድረግ አለብን ማለት ነው። እነዚህ ኤሪያዎች ላይ ራሳችን ማየት አለብን። ቢሊፋችን ለትምህርት ያለን ቢሊፍ ምንድነው ማስተካከል ፖዚቲቭ ማድረግ አለብን ማለት ነው። ሞቲቬሽናችን ምንድነው? ለትምህርት ያለን ሞቲቬሽናችን ወይም ጎላችን ምንድነው የሚለውን ነገር ማወቅ አለብን። መጻፍ አለብን። ቪዥዋላይዝ ማድረግ አለብን አይደል? ጎላችን ማወቅ አለብን። ታዝሯንስ የምንጠቀማቸው ሜትዶችስ ጥሩ ናቸው ወይ? አሪፍ የመማር ሜትዶችን እየተጠቀምን ነው ወይ? ያን ነገር ማወቅ አለብን። ጥሩ ሜትድ ካልተጠቀምነ ምንድነው? ጥሩ ማይንድ ሴት ቢኖርን ጥሩ ሞቲቬሽን ቢኖርን ውጤታማ ነው ማለት። ጥሩ ሞቲቬሽን ኖሮን ደግሞ ጥሩ ሜትድ ከሌለን ጥሩ ማይንድ ሴት ከሌለን ምንድነው ጥቅም አይሰጥም። ጥሩ ማይንድ ሴት ኖሮንም ሞቲቬሽን ከሌለን ሜትድ ከሌለን ውጤታማ አንሆንም። ስለዚህ እነዚህ ሶስት ኤሪያዎች መስተካከል አለባቸው። ስለዚህ ራሳችሁን በአራተኛ ደረጃ ምንድነው ራሳችሁን አሰስ ማድረግ አለባችሁ። የትኛው ላይ በቃ ማይንድ ሴታችሁ ምንድነው? ለትምህርት ሞቲቬሽናችሁ ምንድነው? ሜትዳችሁስ ምንድነው? ስለዚህ አሪፍ ሜትዶችን ከዚህ ቪዲዮ በፊት የተቀቋቸው አሉ ማየት እነሱን ኢምፕሊመንት ማድረግ የተለያዩ ቴክኒኮችን መጠቀም አሪፍ ሜትዶችን መጠቀም አሪፍ ማይንድ ሴት ለትምህርት ያላችሁን ማይንድ ሴት መገንባት አሪፍ የሆነ ሞቲቬሽን ፐርሰናል ጎል ሴት ማድረግ በጣም አስፈላጊ ነው ማለት ነው። the other one is ምን ማድረግ አለባችሁ? set specific measurable and goal for your learning journey ነው። ጎል መቅረጽ አለባችሁ ማለት ነው። ካሁን ጀምራችሁ ጎል መቅረጽ አለባችሁ ለትምህርታችሁ። ጥሩ እነዚህ ኤሪያዎች ላይ ካያችሁ ራሳችሁን አሰስ ካረጋችሁ ወደ ጥሩ አድርጋችሁ ምንድነው ጥሩ የሆነ ጎል ኢንስፓየር የሚያደርጋችሁ ጎል ምን ማድረግ መቅረጽ አለባችሁ ማስቀመጥ አለባችሁ ማለት ነው። the other one is ሁሌም ቢሆን ሂደታችሁን ትራክ ማድረግ መጎብኘት ሂደታችሁን ማየት አሰስ ማድረግ በጣም አስፈላጊና በጣም ወሳኝ ነገር ነው ማለት ነው። ስለዚህ እነዚህን ቴክኒኮች ተጠቅማችሁ የተሻለ ምንድነው በሊሚትለስ የሆነ ፖቴንሻል ወይም አንሊሚትድ የሆነ ፖቴንሻላችሁ ምንድነው አንሎክ ማድረግ ትችላላችሁ፣ መጠቀም ትችላላችሁ እስከ ጥግ ማለት። ስለዚህ
በፊት ግን ምንድነው ሞቲቬሽናችሁ፣ ሜትዳችሁ፣ ማይንድ ሴታችሁ አስ ማድረግ አለባቸው። ብዙ ሰው ምንድነው ማይንድ ሴቱ ጥሩ ነው፣ ሞቲቬሽን የለውም ወይም ሜትድ የለውም። አንዳንድ ሰው ሜትድ አለው፣ ማይንድ ሴት የለውም፣ ሞቲቬሽን የለውም። ስለዚህ እነዚህ ሶስቶች በአንድ ላይ ካልሆኑ ኮኦርዲኔት ሆነው ተያይዘው ካልሰሩ ምንድነው ልክ እንደ ትሪያንግል ማለት ነው። ተያይዘው ካልሰሩ ፕሮዳክቲቭ ልንሆን አንችልም። ስለዚህ ሁሌም ሞቲቬሽናችን አስ ማድረግ አለብን፣ ማይንድ ሴታችን እንዲህ ደግሞ ሜትዳችንን ማየት አለብን ማለት ነው። እነዚህን ቴክኒኮች ተጠቅማቸው የተሻለ ፐርፎርማንስ ጥሩ የሆነ ፐርፎርማንስ ይኖራቸዋል። አይም ሹር ዳት ጋራንቲ ያደርጋቸዋለሁ። እነዚህን ቴክኒኮች ተጠቀሙ። አመሰግናለሁ። ቪዲዮ ከተመቻችሁ ላይክ አድርጉት፣ ለሌሎችም ሼር አድርጓቸው። ሰብስክራይብ በማድረግ እኔን ሰፖርት ማለት ትችላላችሁ። አመሰግናለሁ።